አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ውድና የተከበራችሁ የፋፊ ወሎ ትምህርት ተከታታዮች በሙሉ ዛሬ ደግሞ ሰላጣ ልሰራ እየሰራሁ ነው። ሰላጣ ልሰራ ነው። ተከታተሉኝ። ሰላጣ ይባላል ይሄ በእኛ በሀገራችን እና ይሄን ይመስላል ውዶችዬ። ታያችኋል። ቆንጆ ደስ የሚል ቅጠሉ ያምራል እና ሰላጣ ልሰራ ነው። ይሄው ደግሞ እዚህ ካሮት፣ ድንች፣ ቃሪያ አጣጥቤ ከታትፌ አስቀምጫለሁኝ። አሁን እንግዲህ ቀጣይ አብራችሁን ቆዩ እሺ። ያው እንግዲህ ተከታተሉኝ። በእንትን ነው የምሰራው፣ በፈርሜሎ በከሰል ነው የምሰራው እና ያው እየከተፍኩ ነው። ይሄን ይመስላል። ታያችሁ ሽንኩርቱ ጋር እያወራለሁ ነው። እንደዚህ ሽንኩርቱ ጋራ ካሮት እንጠብሳለሁኝ። ከዛ ያው ይቀጥላል። ከዛ ድንቼን አደርጋለሁኝ። የከተፍኩ ነው። አሁን ከትፌ ጨረስኩኝ። ይኸው ጨለማ ነው አይደለ? ጨለማ ሆነ ምንም አይታይም። ይኸው አሁን እንግዲህ እንትን አደረሰለልኝ። አሁን ካሮት ከዛ አሁን እንትኑ እንደምትሉም እጨምረዋለሁ። እንደዚህ ጨርቄ አበስላለሁ። እንትኑ ይሄ ቆስጣው ብዙም እንትን አይልም፣ እሳት አይፈጅም ቆስጣው ማለት ነው። መጀመሪያ ይሄ እንደዚህ በስና ከዛ ተቃሁን ቆስጣዬን እጨምራለሁ። ቃሪያ ምናምን ከታትፋለሁ። ቃሪያን ከላይ አደርጋለሁ። ይሄን ይመስላል። ከዛ ያው ቆስጣዬንም ይሄው ከትፌ ጨርሻለሁኝ። ይሄ ቃሪያ ነው፣ ቀይ ቃሪያ ነገሩ ቀልቶ ነው እንጂ ያው ቃሪያ ማንኛውም ቀይ ሙላዚም ቀይ ቃሪያ እና ያው ከትፌ ጨረስኩኝ። ያምራል አይደለ? ቆንጆ ነው፣ ደስ ይላል። እና ይሄውላችሁ ይሄን ይመስላል። አሁን እንግዲህ ቆስጣ እንዴት እንደሚሰራ የማታውቁ ካላችሁ ተከታተሉን። ይችላልሁ ቆስጣ መስራት። አስተያየት ካላችሁ ደግሞ ትጽፋላችሁ። ነገር ውስጥ ይችላልሁ አይባልም። ያው እንግዲህ ከእናንተ አስተያየት እንጠብቃለሁ። ደግሞ የበለጠ ከዚህ የበለጠ ደግሞ እንደዚህ ብታረጊው ቆንጆ ይሆናል፣ ይሄም እንደዚህ አድርገሽ ብትሰሪው ብላችሁ አስተያየት መስጠት ትችላላችሁ። እና አመሰግናለሁ። እና አሁን እየበሰለልኝ ነው፣ እየበሰለልኝ ነው። ይሄው እዚህ ቆንጆ ሆኖ እየበሰለልኝ ነው። ያው ጥብስ ሲል ቆንጆ ነው፣ ይጣፍጣል። እንደዚህ እና የኔ ወዶች ያው ጨመርኩኝ። እንግዲህ ይህን ይመስላል። እንትኔን በሰለልኝ፣ ጨማመርኩኝ። ድንቹንም ሁሉንም አድርጌ
ይሄ ይሄን ይመስላል እንግዲህ። መቼም ይሄ ሁሉም አንድ አይደለም፣ ሁሉም አሰራር አንድ አይደለም። እኔ ያው እንደዚህ አድርጌ ነው የምሰራው። አሁን እንግዲህ ካሁን በኋላ በቃ ይሄ ቀስ እያለ እነዚህ ገልበጥ ገልበጥ እያረኩኝ ያማሰልኩኝ ይበስላል። እንትን እጨምራለሁኝ ካሁን በኋላ በቃ ቃሪያ፣ ነጭ ሽንኩርት፣ ትንሽ ውሃ፣ ትንሽ ነው። እኔ እንደ ጥብስ ነው የማደርገው። መረቅ ምናምን ነገር የለውም። ይሄ እንደዚህ እንትን ነው በእንትን ነው ጥብስ አድርጎ እንደዚህ ነው የሚጣፍጠው እንጂ እንትን አይልም። እና ይህን ይመስላል ውዶችዬ። ያው እንግዲህ እኔ አሰራሬ ይህን ይመስላል። ይህ ሁሉም ግን አንድ አይደለም። ያኔ ሁሉም በየቤቱ አሁን የተለየ እንትን አለ። አሁን ከዚህ የተሻለ ደግሞ የሚሰራ ነው። ግን እንደኔ እስኪ ሞክሩት፣ እንደዚህ ያርጋችሁ ሰርፋችሁ ሞክሩት። ቆንጆ ነው። እንደዚህ በቃ ጥብስ ሰራችሁ ይሄን ይመስላል። እኔ እወዳለሁ አትክልት ምናምን ነገር እና ይሄን ይመስላል። አሁን እንግዲህ ነጭ ሽንኩርቴን ምናምን አድርጎ መጨረሻ ላይ ነው ነጭ ሽንኩርትና ቃሪያ የሚጨምረው። ከዛ በቃ ይበስላል። ጨረስኩ ማለት ነው። አሁን በቃ መብሰል ብቻ ነው። ይሄን ይመስላል። አያችሁት? አሁን እየበሰለልኝ ነው። ብዙ ነበር አይደለ? የጎመን ቅርጥሽን የምን የዱባ ምንድነው እንትንሽን ወጥሽን ነው የጎመን ቅርጥሽን ባለሻይ ብሽ ይባል ነበር አይደለ? አሁን ምንድት ብሎ ነበር መጀመሪያ ሳረገው። ይኸው አሁን በቃ ሲበስል ልኩ ገባ። ጨረሰ እንግዲህ በቃ ትንሽ ይብሳል እንጂ እንትን ነው የማረገው። እና ይሄን ይመስላል። እየበሰለልኝ ነው። ራሱ ውሃ አለው እንትኑ ይሄ ምንድን ነው ቆስጣው ራሱ ውሃ አለው። እና ይሄን ይመስላል። አሁን ነጭ ሽንኩርቴን ምኔን ጨማምሬ እና የኔ ውዶች ያው በሰለልኝ። አሁን እንግዲህ በሰለልኝ በቃ ሁሉም ይኸው ስላሳያችሁ ይኸው ድንቹ ራሱ በስሏል። እንደዚህ ዝም ብሎ ውሃ ምንም ነገር ሳልጨምር ራሱ በሰለ። ውሃ ምንም አያስፈልገውም። እንደዚህ በቃ አሁን ይሄ ጥብስብስ አድርጎ የምጨምረው አሁን ጨው ከሌለው ትንሽ ጨምሬያለሁኝ። የሽንኩርቱ ላይ ግን እንደገና ነጭ ሽንኩርት ይኸው ቀጥቅጫለሁኝ። ቃሪያ ይኸው ይሄንን እንደዚህ አድርጌ በቃ ይችን አሁን እጥላለሁኝ አረጋለሁ። አለቀ። አሁን እንግዲህ ጨረስኩኝ። ይሁን ቃሪያንም ጨመርኩኝ። ቃሪያ ነጭ ሽንኩርት ጨማመርኩ። አለቀ خلاص። እና እንግዲህ አስተያየት እስኪ ደግሞ ከዚህ የተሻለ እንደዚህ ኮታራቢ እንደዚህ ነው ይሄ ጎሎታል። ግን አስተያየት የሚሰጥ ሰው ነው ደስ ይላል። እኔ አንዳንድ ጊዜ እንዴ መሰለኝ ትማሩበታላችሁ። አይ ይሄ እኮ ቢሆን ይሄ ነው እንደዚህ ቢሆን እንደዚህ ያው ከዚህ የተሻለ ይሆናል፣ እንደዚህ ብታረጉ እንደዚህ ነው። እስኪ አንዳንድ አስተያየት ካላችሁ። ያው እኔ ውሃ አልጨመርኩም፣ ግን በነገራችሁ ላይ ውሃ ምንም ነገር አልጨመርኩም። በቃ በሰለ በዚሁ በራሱ እንትና ይሄው ነው። ይሄ ምንድን ነው ቆስጣ ብዙም ውሃ አይፈልግም፣ በራሱ ነው የሚበስለው። አሁን እንትን ድንችም ሁሉም በሰለ፣ ያው ካሮትም በስለዋል፣ ሁሉም ነገር በሰለ እና ይሄን ይመስላል እላችኋለሁ። በቃ እንደዚህ እየሰራችሁ እዛ ቆስጣ አለው። እኔ ግን እንጃ ግን አይቻላቅም። እኔ ከየት አላየሁም። ሁሉም አለ ግን ቆስጣ አላየሁም እንጃ። ያው እኔ ቆስጣ ግን ቆንጆ ነው፣ ለጤናም ይመከራል።
ይህን ይመስላል እና በሉ የኔ ወዶች እንግዲህ ያው ሼር ሰብ ላይክ እያረጋችሁ አበረታቱኝ። እኔም ደግሞ ከምሰራው ነገር ሁላ አብረን እንሰራለን። በሉ አሰላሙ አለይኩም ቻው ባይ ባይ።